ሰላም ሰላም ውድ የሀገሬ ልጆች እንደምን አላችሁ? እኔ አለሁኝ። ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ሀሳቤን እጀምራለሁኝ ማለት ነው። እና እኔ እንግዲህ ከዚህ በፊት አይታችሁኝ አታውቁም፣ ማለትም አካውንቱም አዲስ ነው። ከዚህ በፊት አታውቁኝም። አሁን ግን እንደ አዲስ እንተዋወቃለን። እናም እንደምታዩት የሶስት እግር ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ እንድትደግፉኝና እንድታበረታቱኝ ይፈልጋለሁኝ። እናም ደግሞ አዲስ ጀማሪዎች ካላችሁ እንደኔ አብረን እንድናድግ የቴሌግራም ቻናል አካውንቴ አለላችሁ። ኮሜንት እዚህ ቪዲዮ ኮሜንት መጀመሪያ ላይ አለ እና ሊንኩን እየተጫናችሁ ጆይን በማለት ቤተሰብ ሆኑ፣ አብረን እንደግ። ሁላችንም ዩቲዩብ ህግን አክብረን ማለትም 4000 ዋች አወር እና 1000 ሰብስክራይብ እርስ በርሳችን ተባብረን ከዛም በኋላ ዩቲዩብ ልክ እንደ ማንኛውም ዩቲዩበር እንዲከፍለን እና እንዲሁም ደግሞ የሚሰራ ዩቲዩብ ላይ መስራት ያለባቸውን ኮሜንት አይዲያዎች ሁሉንም ነገር እየተነጋገርን እና እየተማማር አብረን እኩል እንድንዘልቅ እፈልጋለሁኝ። ይሄንን የምትፈልጉና ልክ እንደኔ ወይም ደግሞ ጓደኛም ካላችሁ አብራችሁ እንድንሰራ እፈልጋለሁኝ። እናም ኮሜንት ላይ አሳውቁኝ። ልሰራላችሁ የምፈልጉትን ነገር ወይም ደግሞ ያላችሁን ነገር ብትሰጡኝ ለኔም እንደ አይዲያ ይሆናል፣ እናንተም ታውቁታላችሁ ማለት ነው። እንግዲህ በዚህ ቻናል እንድሰራ ያሰብኩት ነገር አለ። እሱም አንደኛው ስለ ኤዲቲንግ እና ስለተለያዩ ነገሮች ቢያንስ እኔ ብዙ ባላቅም ለአዲስ ጀማሪዎች ለመነሻ ያህል እውቀት አሳያለሁኝ በነፃ። እናንተ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ሁለተኛ ደረጃ ደግሞ ፈጣን መረጃ ማለትም እኛ በዚህ በስደተኞች ዙሪያ ያለ በቀን በቀን የሚፈጠር ጥሩ ነገርም መጥፎ ነገርም ይሁን ያንን ፈጣን መረጃ ወይም ደግሞ አዲስ ህግ ለሆነ ነገር ብቻ ሲወጣ እሱን በደንብ አሳውቃቸዋለሁ። ሶስተኛ ደረጃ ደግሞ ሪያክሽን መደረግ ያለባቸው ቪዲዮዎች ላይ ሪያክሽን አደርጋለሁኝ እና ያው እንግዲህ እንደ አዲስነቴ ብዙ ስህተት ሊኖርብኝ ስለሚችል እናንተም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አርሙኝ። ሌላው ደግሞ ያለውን ነገር እናንተ የምትጽፉልኝ ኮሜንት ላይ የምታደርጉልኝን ሀሳብ እሱን እቀበላለሁ። እናም ደግሞ በምታነሱኝ ጥያቄ ዙሪያ መልሴን እሰጣችኋለሁኝ። እናም ደግሞ ቪዲዮም እሰራለሁ። የምትፈልጉትን ቪዲዮ ለምሳሌ ስለ ሸሪሃ፣ ስለ የትኛውም ሸሪሃ እና ስለ ኢትዮጵያ መጃን ማለትም እንደ ኢትዮጵያ መጃን ቦነስ ማግኘት እንችላለን እና የተለያዩ ነገሮችን አሳያቸዋለሁ የማውቀውን እና ለእኔ ሞክሬ የሰራልኝን። ሌላኛው ደግሞ የኔ የራሴን እና እንዲሁም እዚህ ቻናል ላይ የምንሰራው ከጓደኞች ጋር ሆነን ስለሆነ እንዴት ሆናችሁ ከጓደኞቻችሁ ጋር አንድ ዩቲዩብ ቻናል ከፍታችሁ ስራ ክፍል አድርጋችሁ በተለይ የመዳም ቅመሞች አረብ ሀገር ላይ ያለን ወይም ደግሞ የተለያየ ቦታ ሆነን ጊዜ የሌለን ተከፋፍለን እንዴት መስራት እንደምንችልም እነግራችኋለሁ። ሌላኛው ደግሞ ያው እንግዲህ ይሄ የመጀመሪያ ቪዲዮ ስለሆነ ዛሬ ምንም ለመተዋወቅ ያህል ስለሆነ ብዙ ነገር ማውራት እንትን አይደለም። ስለዚህ እናንተም እንዳትረሱት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። እንዲሁም ደግሞ ሊንኩን በመጫን ወደ ቴሌግራም ቻናላችንን ቶሎ እንወያያለን። አመሰግናለሁ እስካሁን ካዳመጣችሁኝ።